የፋኖ አመራሩ ጀነራል ተፈራ ማሞ ደግሞ የአገዛዙ እዞች በስም እንጂ በተግባር ተዳክመዋል ሲሉ ተናግሯል። በአማራ ክልል የከባድ መሳሪያ ጥቃቶች ቀጥለው ለበዓል ወደ ቤተሰቦቻቸው በመጓዝ ላይ የነበሩ ሰዎች ጭምር ለጉዳት መዳረጋቸው ተሰምቷል። በቅርብ ቀናት በአማራ ክልል በተለይም በጎጃም ቀጠና ኮሎኔልን ጨምሮ ወታደራዊ አዛዦችና የሰራዊቱ አባላት የተማረኩባቸው ውጊያዎች መደረጋቸው መዘገቡ የሚታወስ ነው። በክልሉ በሚደረጉት ውጊያዎች የሚማረኩ ወታደራዊ አመራሮች ደግሞ ከራስ ህዝብ ጋር የሚደረግ ጦርነትን ስርዓቱ አስገዳጅ እንዳደረገባቸው ሲናገሩ መስማት የተለመደ ነው። ከ25 ዓመታት በፊት በኢትዮ ኤርትራ ጦርነት ወቅት ወደ መከላከያ ሰራዊቱ ተቀላቅለው የሻለቃ አዛዥነትን የተሻገሩትና በፋኖ ኃይሎች የተማረኩት አመራርም ከከፍተኛ ወታደራዊ አዛዦች ውጪ በክልሎች ውስጥ የሚደረጉ የወንድማማች ጦርነቶች የሰራዊቱ መካከለኛና ታችኛው እርከን አመራር እንደዚሁም ሌላው ሰራዊት የሚቀበለው እንዳይደለ ይገልጻሉ። ነገር ግን ለመኖር ሲባል የሚሰጠንን ትዕዛዝ ለመፈጸም እንመጣለን የሚሉት አዛዡ ያገዛዙን ተግባር ግን ህዝብን ለመቀነስ ያለመ የሚመስል በማለት ያብራሩታል። እነዚህ እየታሰበው ነው በቃ ሰው እንደመቀነስ ነው የሚመስለው ለራሴ ሰውን እንደመቀነስ እንደሚጠቀሙ ነገር ነው ወደብተው ስለው ለራሴ ያሳሳል ማለት ቀበሌ ውስጥ ወይ ወረዳ ውስጥ ገብቶ ከራሱ ህዝብ ከራሱ ወገን ጋር እንዲዋጋ ወይ ደግሞ እንዲጣላ የሚያደርገው መንግስት ነው። በቃ ሰራዊት ምን ማድረግ ይችላል? ሄድ ከተባለ መሄድ ነው። አለድም ካልኩም እኮ ምን መጣለኝ ከኔ ላይ ያለው እኮ ነው በቃ መሸኘት ነው፣ ሌላ ነገር የለም። ይህን ጉዳይ የሚያጠናክሩት ደግሞ የፋኖ ኃይሎች ወታደራዊ አመራር የቀድሞ የመከላከያ ሰራዊቱ ጀነራል ተፈራ ማሞ ናቸው። ጀነራሉ በርስ ጦርነቶች ሳቢያ የሀገሪቱ ኤሊት ሰራዊት በእጅጉ መጎዳቱን አንስተው እዞች እየበዙ ነገር ግን በስምና ቁጥራቸው ይበራከት እንጂም በመፈጸም አቅማቸው ግን እየተዳከሙ ሄደዋል ሲሉ አብራርቷል። ራሱን በኦሮሞ ህዝብ ስር ለመደበቅ የሚጥር አገዛዝ ከኦሮሞ ህዝብ አይሆንም የሚል ተቃውሞ ገጥሞታል የሚሉት ጀነራሉ ነጻነትን ታግለን የምናመጣው እንጂ ሰዎች እንዲሰጡን አሊያም እንዲያመጡልን የምንጠብቀው መሆን የለበትም ሲሉም ያስረዳሉ። ከራሳችን ከህዝቡ ውስጥ የወጡ ግለሰቦች እያዳሙንና እያደሙን እስከመቼ በማለትም ይጠይቃሉ። እነዚህ ሰዎች ምንም ደንታም የላቸው ለህዝባቸው እንዲያልቅላቸው ወጣቱ የሚፈልጉ ነው የሚመስል። በዚህ ደረጃ አምጥታ ይሄን ታዳጊ ወጣት ማስጨፍጨፍ የሚያውቀው እኮ ቀላል አይደለም። የሚጮህለት የለም። ዝም ብሎ በየበረሃው ይረክፋል። ከመሃላችን በሚመጡ ዘራፊዎች፣ ጨፍጫፊዎች፣ ስግብግቦች አገር እየደማች መኖር የለባትም። በአማራ ፋኖ ብቻ የሚወሰን አይደለም። በኦሮሚያ በዚህ ደረጃ ይሄ ስርዓት አያስፈልግም፣ ህዝቦችን ከፋፋይ ነው፣ አገርን ለአደጋ የሚሰጥ ነው የሚል ኃይል አለ። ደቡብ ላይ አለ፣ ሶማሌ ላይ አለ፣ አፋር ላይ አለ፣ ትግራይ ላይ አለ። ሁሉም የኢትዮጵያ ኃይሎች በዚህ ደረጃ ነው እየተነጋገሩበት ያለው። ይህን ማቆም የሚችለው ደግሞ ሁሉም ኢትዮጵያ የራሱን ድርሻ ሲያነሳ ነው። እያንዳንዱ ኢትዮጵያዊ ነፃነቱን ከሌላ መጠበቅ የለበት። በአማራ ክልል እየተደረገ ባለው ውጊያ የከባድ መሳሪያዎች ጥቅም ላይ መዋላቸውም ቀጥሏል። እነዚህ ከባድ መሳሪያዎች በዘፈቀደ የሚጥሉ አገዛዙ በፋሲካ በዓል ዋዜማ ካደረሳቸው ጉዳቶች መካከል በጎጃም ቀጠና ወደ ረቡዕ ገበያ በመጓዝ ላይ የነበረ ሰው የገደለበት ይገኝበታል። በስፍራው የነበሩ አባትም ሁነቱን እንዲህ ያስረዳሉ። ተወደ ደብረ ማርቆስ ገበያ ወደ ሰዎቹ ባህል ለማዋል ሲመጣ ያው የቆሎ ተማሪ ነበረ። ፊትና እንደዚህ ጎንና ጎን ስንል ከጎን የሱ ነበረ ተጎን የሱ ሞተ። በቃ ገጠመኝ ባህሉ ሊውል ፋሲካ ሊውል ሲመጣ ወደ ሰዎቹ ይቀር። በተመሳሳይ በክልሉ በከባድ መሳሪያ የታገዘ ውጊያ ከተከናወነባቸው አካባቢዎች መካከል በወሎ ቀጠና ወደ ላሊበላ አካባቢም ይባር ተብሎ በሚጠራው ገጠራማ ስፍራ የተከናወነው ይገኝበታል። ከሰሞኑ ከስፍራው ለብልጽግና እጅ የሰጡ ግለሰቦች መኖራቸውን ተከትሎ ተከታታይ ጥቃቶች በአገዛዙ በኩል መከናወናቸው የሚታወስ ነው። እነዚህ ጥቃቶች ደግሞ እንደ ግዳንና ራያ ቆቦ ባሉ አንዳንድ ስፍራዎች ላይ በድሮን ጥቃቶች ጭምር የታጀቡም ነበሩም። ፕሬዚደንት ዶናልድ ትራምፕ ድርድሩ ካልተሳካ ጦርነቱን እንደገና ለማስጀመር እየተዘጋጁ መሆኑን ይፋ አደረጉ። የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ደግሞ የመጨረሻና ወሳኙ ድል ብለውታል። በሌላ በኩል ኢራን የሆርሙዝ ወሽመጥ ላይ ለማስተላለፍ የምትፈቅድላቸው መርከቦች ላይ ውሳኔዎችን እያወጣች ነው። ከአሜሪካ በኩል ምክትል ፕሬዚደንቱ ጄዲ ቫንስ የተወከሉበትና ከኢራን በኩል ደግሞ 71 የልዑካን ቡድን አባላት ያሉበት ተደራዳሪ ፓኪስታን ኢስላማባድ ይገኛል። በውጭ ጉዳይ ሚኒስትሩ አባስ አራግቺ የሚመራው ቡድንና አሜሪካ በዚህ ድርድር
በስምምነት ካላጠናቀቁ አስከፊው ጊዜ ዓለምን እንደሚጠብቃት እየተገለጸም ይገኛል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ዛሬ የሚጀመረው የአሜሪካና የኢራን የሰላም ድርድር በመካከለኛው ምስራቅ ለሳምንታት የዘለቀውን ጦርነት በዘላቂነት ለማስቆም ወሳኝና የመጨረሻው ድል ስለመሆኑ ተናግሯል። ይህ ድርድር ከመጀመሩ አስቀድሞ ከሁለቱ ሀገራት በኩል የሚሰጡ ማስጠንቀቂያዎች ደግሞ በእርግጥም የጉዳዩን አንገብጋቢነት የሚያሳይ ተደርጎ እየተነሳ ይገኛል። ፕሬዚደንት ትራምፕ ድርድሩ ካልተሳካ ለጦርነት እየተዘጋጁ መሆናቸውን ተናግሯል። ፕሬዚደንቱ በሰጡት ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ አሜሪካ የጦር መርከቦቿ ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉን ያመለከቱት ፕሬዚደንቱ የድርድሩን ውጤት በ24 ሰዓታት ውስጥ የምናውቅ ይሆናልን ብለዋል። መርከቦቻችንን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅናቸው ነው። እንዲያውም ከዚህ በፊት ሙሉ በሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረሱ እነዚህን የጦር መሳሪያዎችን በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዚደንቱ ዝተዋል። ኢራናውያንን በተመለከተ የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለትም ሲገልጹ ተሰምቷል። ፕሬዚደንቱ አክሎም ኢራናውያን ዓለም አቀፍ የባህር መተላለፊያዎች በኃይል በመዝጋት ለማስገደድ ካልሆነም ሌላ አማራጭ የላቸውም ሲሉን የጻፉት አሁን በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጭ ምንም ማድረግ አይችሉም የሚለውንም አክሏል። ኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅመው ዓለምን ለአጭር ጊዜ ከማስጨነቅና ከመበዝበዝ ውጭም በእጃቸው ላይ ሌላ ምንም አይነት የመደራደሪያ ካርድ እንደሌላቸው የተገነዘቡ አይመስልም ብለዋል። አክለውም ዛሬ በህይወት ያሉበት ብቸኛው ምክንያታቸው ለመደራደር ሲሉ ነው ሲሉ ጠንካራ ቃላትን ተጠቅመው ጽፏል። የኢራን ፓርላማ አፈ ጉባኤ ግን እስራኤል በሊባኖስ ላይ የምታካሄደውን ጥቃት ሳትቆም እንደዚሁም የታገዱ የኢራን ሀብቶች ሳይለቀቁ የድርድር ስምምነት ብሎ ነገር አይኖርም የሚል ቅድመ ሁኔታን አቅርበዋል። ፕሬዚደንት ዶናልድ ትራምፕ በኢራን ከተቻለ የመንግስት ለውጥ ለማድረግና የኒውክሌር ባሊስቲክ ሚሳኤል ፕሮግራሞቿን ለአንዴና ለመጨረሻ ጊዜ ለማስወገድ በማቀድ ከእስራኤል ጋር በማበር ከ6 ሳምንታት በፊት በሀገሪቱ ላይ የከፈቱት ጦርነት ከኢራን የገጠመው የመከላከልና የመልሶ ማጥቃት እርምጃ ለተጋጣሚዎቹ ብቻ ሳይሆን ለዓለም ጭምር ከተጠበቀው በላይ ሆኖ ታይቷል። አሜሪካና እስራኤል በጦርነቱ መጀመሪያ የኢራንን መንፈሳዊ መሪ አያቶላ አሊ ሆሚኒን ጨምሮ የሀገሪቱን ከፍተኛ የጦርና የፖለቲካ መሪዎችን በማስወገድ የመንግስት ለውጥ ፍላጎታቸውን ለማሳካት ጥረት ቢያደርጉም የኢራን መንግስታዊ መዋቅር ጥንካሬና የመከላከያ አቅም ግን ይህንን ማድረግ እንዳላስቻላቸውም ታይቷል። እንደውም ኢራን በእስራኤልና በገልፍ አካባቢ በሚገኙ የአሜሪካ ወዳጅ ሀገሮች ላይ የሰነዘረቻቸው ጥቃቶች አሜሪካና እስራኤል በእሷ ላይ ካደረሱት ውድመትና ኪሳራ ብዙም እንደማያንስ ነው የሚገለጸው። ከሁሉም በላይ ግን ኢራን የዓለም ዋና የንግድ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥን በመዝጋት በአካባቢው ብቻ ሳይሆን በመላው ዓለም የኢኮኖሚ ቀውስ መፍጠሯ ከቀናት በፊት ይፋ ለተደረገው የተኩስ አቁም መነሻ ተደርጎም ይወሰዳል። ይህ በእንዲህ እንዳለ የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ በኩል በዘላቂነት እንዳያልፉ ሊያግድ መሆኑ ተዘግቧል። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ሰርጥን ለመቆጣጠር የሚያስችል ወሳኝ እቅድም የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምፅ እንደሚሰጥበት ተገልጿል። የፋርስ ዜና ወኪል በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሀሳብ ተከቶበታል ብሏል።